ሰላም ውድና ተከብራችሁ ያተረዳችሁ አድማጭ ተመልካቾቻችን ዘ5 ሚዲያ ፋሚሊ በለጡ ነኝ። እንግዲህ ዛሬ አንድ እንግዳ ይዘን መተናል። እንደምታወቀው ይሄ እንግዳችን ፖለቲከኛ ነው። ፖለቲካ ለኛ የተነተነልናል። እንግዲህ በሀገራችን ውስጥ እየተካሄደ ያለውን ጊዜያዊና ወቅታዊ የሆኑት ነገሮችን የምንወያይ ይሆናል። እንድትከታተሉን እንጋብዛችኋለን። እንግዳችን እንደምታወቀው ራሳቸውን ያስተዋውቁልናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም ነው አለ እንዴት ነህ? ማለት ባለፈው ከተገናኘን በኋላ እንዴት ነህ? ምንም አንልም። እየኖርን ነው። ደስ ይላል። ምን ይደረጋል? እንግዲህ የሚዲያ ሰዎች ነን። ሚዲያ ላይ እስካለን ድረስ ታዋቂ ፖለቲከኛ እስከሆንክ ድረስ ብዙ ትጠየቃለህ፣ ብዙ መልስ ትሰጣለህ። አንተ የምትሰጣቸው መልሶች ሀገርን ለመገንባትም ሆነ ለማፍረስ አቅም አላቸው ብዬ አስባለሁ። ምክንያቱም አንድ ፖለቲከኛ በተለይ በዚህ ሀገር የኦሮሞ ፖለቲከኞች በብዛት እኔ ኦሮሞ ባልሆንም ነገር ግን ሐቁን ማውጣት ፈልጋለሁ። ምን መሰለህ፣ በዚህ ሀገር ብዙ ያስቀመጡት አሻራ ማለት ነው። ባለፈው ከተገናኘን በኋላ ራሱ ብዙ ነገር ተፈጥሯል። እውነት ነው። በኢትዮጵያ ውስጥ እየተካሄደ ያለው ነገር ግራ እስከሚገባን ድረስ ጦርነት ተመልሶ ተከፍቷል። በፊት በአፄዎች በነበረው ጦርነት ሀገራችን ብዙ ተጎድታለች፣ ብዙ ወደ ኋላ ቀርታለች። ነገር ግን አሁንም አመራር ተቀየረ እንጂ አካሄዱ ያው ነው። ለምን መሰለህ ይሄንን ያልኩት? ጦርነት ባለፈው በትግራይ እና በኦሮሚያ ክልል የነበረው ጦርነት ብዙዎችን ደም ማፋሰስ፣ የብዙዎችን ሀብት ማጋየት እንደውም ለትውልድ የሚተላለፍ እስከሌለው ድረስ በዛ ደረጃ ተጓዝቷቸዋል። ወዴት አሁን እሱን ነገር እንደዛ አይደለም። በአፄዎችና በእኛ በኩል ያለውን ለማመሳሰል አትሞክር። ማለት ይሄ የሚገናኝ ጉዳይ አይደለም። በአፄዎቹ የሰሩት ግፍና አሁን ሀገሪቱን እየመሩ ያሉ ኃይሎች እኩል ለማድረግ አትሞክር። ማለት ይሄ ነገር በጣም ብዙ ከፍተኛ ልዩነት ያለው ጉዳይ ነው። ማለት በአፄዎች ጉዳይ የተሰራው የአፄዎች ጉዳይ ጊዜ የተሰራው ዜጋ ላይ የተሰራው ግፍ አሁን ያለው መንግስት ጋር ለማወዳደር ስትሞክር ያሳፍራል። ማለት እኛ አሁን እንደ የትኛውም አገር ህግ ለማስከበር እርምጃ ወስደዋል። አሁን ያለው መንግስት የኦሮሞ መንግስት ይባላል። እኔ በዛም ወስደዋል። እሱን አልከራከርኩም። አዎ ግን እናንተ እንዳልከው በአፄዎችና የእርምጃ ወደዛ ከሄደን ወደ ሌላ ነገር ያስገባናል። ማለት ወደዛ መከራከር ውስጥ ከገባን መደማመጥ ይቀራል። ወደ ሌላ ነገር ነው የምንሄደው። ማለት በአፄዎችና በአሁን ባለው መንግስት ዲሞክራሲያዊ መንግስት ጋር ያለው ልዩነት ማለት ከፍተኛ ልዩነት አለው። በጣም ግልጽ የሚታይ ነገር ነው። ጎልቶ የወጣ ዲሞክራሲያዊ ነው አሁን ያለው መንግስት። ግን ህግ ለማስከበር ግዴታ ነው ጠመንጃ መያዝ። አንድ መንግስት የሚባለው በጠመንጃ ነው። ጠመንጃ መያዝ ግዴታ ነው። መንግስት አንድ ሽፍታ ቡድን ለመከላከል መሳሪያ መኖሩ ግዴታ ነው። ነገር ግን አንተ እንደምትለው እያስገበሩ የነበሩ በራሳቸው መሬት ላይ በራሳቸው ግዛት ላይ ያስገበሩ ያለው ጋር ይሄንን መንግስት ለማመሳሰል ምን ማለት ነው? የሚያገናኝ ጉዳይ አይደለም። ባኒ ወንድ እንችላለን። ኦሮሞ እዚህ ሀገር ነው የመራ። ከዚህ በፊት አማራዎች ለመቶ ዓመታት በላይ ኢትዮጵያ የምትባለው ሀገር መርቶታል። የኦሮሞ አመራሮች፣ የአማራ አመራሮች፣ የትግራይ አመራሮችም ወደ 30 ዓመት የሚጠጋሃል ይሄንን ሀገር መርቶታል። ግን እንደ ኦሮሞ ልባም ያለው ብሔር እንደ ኦሮሞ 82 በላይ ብሔሮች አሉ አይደለም? ተባስ እንደ ኦሮሞ ግን እንደ ኦሮሞ ጥሩ ህዝብ ወይም ደግሞ የዋህ ህዝብ የለም። ምክንያቱም ይሄን የምትረዳው የአማራ ኢሊቶች ሀገሪቱን ሲመራ የነበረው በንግስና በሌላ በኩልም ሲመሩ የነበረው ይሄን ብሔር አትጨኮናቸው፣ ይሄ ኦሮሞን ብሔር አትጨኮናቸው። እነሱ ሲገሉ ሲጨፈጭፉ እንደ ብሔር አማራ ማለት ነው ወጥቶ
ተቃውሞ አያውቅም። የነሱ አመራር ስለሆኑ ብቻ እግር የሌለ አማራ መጥቶ ሀገሪቱን ያስተዳድራል። የትኛውም ቢሆን ባሌ ላይ አርሲ ወራዳ ላይ ወሎ ላይ የተለያየ ቦታ ላይ ሊያስተዳድር ይችላል። ግን የኦሮሞ ንጉስ የሚባለው በጣም ከፍተኛ ሀብት ያለው ሀብቱ ተወስዶበት ምስኪን ሆኖ የሆነ ጥግ ይቀምጣል፣ አሊያም ደግሞ ይሞታል። ያኔ የአማራ ህዝብ የኦሮሞን ህዝብ አትበድለው፣ ይሄ ህዝብ ምስኪን ነው አትበድለው ተዋቸው ያለው ብሔር የለው። ትግራይም ሲመሩ ነበር፣ ትግራዮችም ሲመሩ ነበር ሀገሪቱ። እነሱ ሲመሩ የነበረው ጊዜ ይሄንን ህዝብ አትግደለው ያለ ብሔር የለው። የራሱን አመራር አቁሙ እንደዛ ነገር ልክ አይደለም ብሎ አቁም። ግን እኛ 1 አመት 6 አመት ውስጥ የተፈጠረው ነገር አይተሃል። ትግራይ ላይ ጦርነት ተከፈተ። የኦሮሞ ህዝብ ሙሉ በሙሉ ማለት ነው ሙሉ በሙሉ የሚባል ደረጃ ላይ እስከሚደርስ ተቃውሞታል። ይሄን መንግስት ለምን ጦርነት አትከፈተው? የራሱን ይሄ ህዝብ የትግራይ ህዝብ የኢትዮጵያ አካል ነው፣ ስለዚህ አትግደላቸው ብለው በጣም እንትን አድርጎታል። ተነሳስቷል። በእርግጠኝነትም ኦሮሞ እንደዛ አይነት ህዝብ ነው፣ ተነስቷል። የራሱን መንግስት ለማስቆም በጣም ሚና ተጫውቷል፣ ገብቷል። ነገር ግን ማስቆም ችሏል። በአንድ ጊዜ በትግራይና በኦሮሚያ ውስጥ ጦርነት ሲካሄድ መቻልና አለመቻል ሌላ ነገር ነው። ጠመንጃ የያዘውን ሰው በአፍ ታቆማለህ ብዬ አላስብም። ግን ተቃውሞታል። ይሄ ማለት ተቃውሞታል መንግስት። ይሄ የአሜሪካ ድርጅቶች ይኸውልህ ከፍተኛ ጫና እንዲያደርጉ ገፍቶታል። የኦሮሞ ህዝብ ይሄን ያደረገው እነሱ የራሳቸው ጉዳይ ነው። አሜሪካዎቹ የራሳቸውን እንትን ለማስከበር ነው፣ እንትናቸውን ለማሳየት ነው። የራሳቸው ጥቅም ለማሳየት አቅማቸውን ለማሳየት እንጂ ህዝቦቹ እርስ በርስ እንዳይጎዳዱ አይደለም። ኦሮሞ ያደረገው ጫና ነው አልኩ እኮ። ኦሮሞ ያደረገው ጫና ነው አሜሪካ የኢትዮጵያ መንግስት ላይ ጫና እንዲያሳድር ያደረገው። ይሄ ማለት ህዝብ ነው በመንግስት የሚመራው እንጂ መንግስት በህዝብ አይመራም ማለት ነው። በነገራችን ላይ ማስቆም አልተቻለም። ምን ማለት ነው? በአንድ ጊዜ ውስጥ በትግራይና በኦሮሚያ ክልል ጦርነት ሲካሄድ ቢያንስ የትግራይ ጦርነት የነበረው ይፋ ያወጣ ነበር። ነገር ግን በኦሮሚያ ክልል ውስጥ በጣም ይሄ ነው የማይባል ክስተት ተከስቶ ነበር። በነገራችን ለማስከበር በነገራችን ላይ መንግስት እርምጃ ይወስዳል። እያንዳንዱ እርምጃ ብሔሬ አማራ በዚህ መንግስት ስም በወለጋ ሲጨፈጨፍ እንደዛ አይደለም። በወለጋ በአዲስ አበባ ራሱ በዱሪዮች እንደዛ መንደር ለመንደር ጎረቤት እሱ በራሱ ልጆች ነው የተገደለው። አማራ ወለጋ ውስጥ ከተገደለ በራሱ ልጆች ናቸው። ፋኖ የሚባለው ሽፍታ ቡድን ተቃቁሞ በጎንደር በጎጃም ተቋቁሞ ወደ ወለጋ ገቡ። ምን ለማድረግ ወለጋ የኛ ርስት ነው በማለት አዲስ አበባ የኛ መሬት ነው ይላሉ። ፋኖ እንዴት የራሱን ህዝብ ይጋል እኛን ለማካተት በነገራችን ኦሮሞ ህዝብ የኦሮሞ መንግስት ለማሻሻል በዓለም ደረጃ ለማስተዋወቅ ነው። በሌላ መልኩ ማለት በሽፍትነት በዲክታተርነት የኦሮሞን ተወላጅ ለማስተዋወቅ ነው እንጂ ኦሮሞ ለመቶ ዓመታት አማራ ጋር አቅፎ አብሮ ኖረዋል። አማራም ሆነ ትግሬ ወላይታም ሆነ ሲዳማ አቅፎ የመቶ ዓመታት ኦሮሞዎች ማለት ነው አቃፊ ህዝብ ነው። ይሄ ነገር ቢመስለኝ ይቀበል ነበር። ነገር ግን አንድ ህዝብ የራሱን ህዝብ እንዴት ይጨፈጭፋል ብለህ ታስባለህ? እንዴት ደግሞ እኔን ደካማ ፖለቲካ ነው የሚያራምዱት የአማራ ኤሊቶች። ደካማ የሚባለውን ፖለቲካ ነው የሚያራምዱት። አሁን የአፄዎቹና የዚህ መንግስት አመራር ልዩነታቸው ምን እንደሆነ የምትገልጸው? ልዩነታቸው በጣም ሰማይና ምድር ነው፣ ጎልቶ የሚታይ ነው። እነሱ ሲያስገብሩ የነበረ በራሳቸው ግዛት ላይ መጥቶ ወሮ የፈለጉን ሰው ያገደሉ የፈለጉን ሰው ያረዱ ሲያስገብሩ የነበረ መቶ ኩንታል ካገኘው 90 የመንግስት ነው የሚገባው፣ 10 ነው ላንተ የሚገባው። አመት አይደርስህም፣ ትራባለህ። አሁን 1000 ብታገኝ ማለት ነው 1000 ኩንታል ብታገኝ አንድ አይወስድብህም። ይሄ አሁን ያለው መንግስት ዲክታተር አይደለም፣ ይሄ ዲሞክራታዊ ነው። ዲሞክራታዊ ማለት የፈለከውን ነገር መናገር ትችላለህ፣ በሰላማዊ መንገድ መታገል ትችላለህ።
መንግስትን ለመያዝ 4 ኪሎን ለመቆጣጠር በሰላማዊ መንገድ አሁን መታገል ትችላለህ። ያኔ ማሰብ እንኳን ሁሉ የሚታወሩት በእርግጠኝነት ከመሬት መንገድ ምድር ላይ ያለ መሬት ላይ ያለ አሁን የሚታወሩት ነገር መሬት አለ። ኢትዮጵያ ውስጥ እንደፈለክ ማውራት ይቻላል። አሁን ስንት ፖለቲከኛ ፓርቲ አለ ሀገር ውስጥ? አሁን ስንት ፖለቲከኛ ፓርቲ አለ? በትንሹ በ50 በላይ ፖለቲከኛ ፓርቲ አለ። ለምን አንድ ፓርቲ የለውም እኮ አጼዎች ሲገዙ የነበረው? አትቁጠርልኝ። አንድ ሰው የለውም እኮ መንግስቱን የሚቃወም ኢትዮጵያ የሚባለው ሀገር ውስጥ አንድ ሰው የለውም ኢትዮጵያን የሚቃወም። ይሄ ማለት ያኔ ፓርቲ አልነበረም፣ አሁን ፓርቲ አለ። ፓርቲ ስላለ ብቻ በፓርቲ ስም ህዝቦችን ትገላለች። ያሉትን ፓርቲዎች ደካማ ስለሆኑ ነው እንጂ አቅማቸው የሚደርስ ከሆነ ወይም ደግሞ ጭንቅላት ካላቸው ህዝቡ ከወደዳቸው መንግስት መያዝ ይቻላል። አሁን በመሳሪያ ካሁን በኋላ መሳሪያ አይጠቅመንም። በመሳሪያ መንግስት መያዝ አይቻልም። መንግስት ብቻ ነው መሳሪያ የሚይዘው። ብቻህን ሮጠ ማሸነፍ ይቻላል። ብቻ ከ50 በላይ ፖለቲከኞች አሉ፣ ፓርቲዎች አሉ። መወዳደር እንችላለን። ካሸነፉን መሳሪያ ደግሞ መያዝ የሚቻለው በመንግስት በኩል ብቻ ነው። ኢትዮጵያ ውስጥ ካሁን በኋላ ሌላ ቡድን በመሳሪያ ሀገሪቱን ቆጣጠራለሁ ማለት አይሰራም። ማንኛውም ሀገር ውስጥ ያለ ነው። አዎ መሳሪያ የሚገባው የመንግስት ብቻ ነው። ነገር ግን መንግስት የሚመራው በህዝብ ነው፣ ህዝብ የሚመራው በመንግስት ነው። እርስ በእርስ ነው የሚመራሩት እንጂ ህዝብ ብቻ ተመርቶ መንግስት ብቻ መምራት የሚባል ነገር የትኛው አካሄድ ነው? ይሄ እኮ አምባገነንነት ነው። ይሄ እኮ ህዝቦችን ስትጨፈጭፉበት የነበረ አካሄድ ነው። ይሄ እኮ እኛ ህዝቦችን እንመራለን። እኛ የአማራ ኢሊቶች ሀገሪቱን ሲመራ የነበረው የተገደሉ አመራሮቻችን 1 2 ብለን 1000 አመራሮችን መጥራት እንችላለን። አንተ 2 3 የአማራን አመራር ኢሊቶችን የገደልነው ልታሳየን ትችላለህ? በነገራችን ላይ እኛ ብዙ ሰው አጠናል እኮ ብዙ አመራሮች አጠናል። አማራ ኢሊቶች ህዝብን ለማስተዳደር ለህዝብ ብሎ መስዋዕትነትን የከፈለ ነው ብለ 100 ወይም 200 ጀነራሎችን ልትቆጥርልን ትችላለህ። ነገር ግን ከነዛ ሁሉ 200 ከሆነ 199 በራሳችሁ እየገደላችሁት ጀነራል መሆኑን አትርሱ። ምክንያቱም አንድ ሰው ሲቃወማችሁ፣ አንድ ሰው ከአስተሳሰባችሁ ሲላይ እንደምትገሉ ህዝብም ሆነ መንግስት ያውቃል። እኛው እኮ ነገር ሲታወሩ አንድ አምስት ዓመት ነው ሀገሪቱን የተቆጣጠርነው። 5 ዓመት አይበልጥም ማለት ያኔ ማለት ነው። የንግስና ጊዜ የአማራ ኢሊት ወይም ደግሞ የትግራይ ኢሊት ሀገሪቱን ሲመራልን ባራ ነበረን። እንደ ባራ ነው ሆኖ የራሳችን ግዛት ላይ ባራ ነው ሆኖ ባሌ ክፍለ ሀገር ብሎ አርሲ ክፍለ ሀገር ብሎ ከተለያየም በኋላ እነሱ ነው የሚገዙት። የባሌ ክፍለ ሀገር የጎንደር ሰው ነው፣ የአርሲ ክፍለ ሀገር የጎንደር ሰው ነው። እኛ ምንድነው ሆኖ ተላላኪ አስቻነው ሆኖ። ስለዚህ አሁን በየትኛው በኩል ነው ሰው መግደል የምንችለው? ስለዚህ አሁን በተራችሁ ጊዜ ስላደለም አይደለም። እኛ ተረኛ አይደለንም። ተረኛ ብንሆን እንኳን እንደዛ ሰላም አይመጣም ነበር ማለት እንጨርሳቸው ነበር። በዛ መልኩ ቢሆን ኖሮ ማለት ነው። እኛ ፍትሃዊ ህዝብ ነን። ይሄ ጉዳይ በእንደዚህ አይነት ውይይት የሚያልቅ አይመስለኝም። ምክንያቱም ብዙ አመት እኮ እኛና እናንታችሁ መግባባት ካቃተን በጣም ብዙ ጊዜ ነው። ብንለያይ የተሻለ ነው የሚለው ሐሳብ ወደ ጭንቅላት እየመጣ ነው። አንዳንዴ አሁን ብንለያይ ሀገር አለን፣ የተለያየ ሀገር አለን፣ እኛ ሀገር ነን። ብንለያይ የተሻለ ነው ብዬ ነው የማስበው። እንደው አሁን አንተ የአሁኑ ውድድር ወይም ደግሞ ውይይት ነው የምትለው አይደለም። እኛ መሪታችን እንኳን ግዛት የተለያየ ግዛት አለ። ብንለያይ የተሻለ ነው ባይ ነኝ። እንደ ዩክሬንና እንደ ራሺያ እሱ አይሆንም። የተለያየ ሀገር ምክንያቱም ምን መሰለህ እሱ የማይሆንበት ምክንያት አባቶቻችን እቺን ሀገር ሲያስተላልፉልን አከፋፍሉት ብሎ አይደለም። አባቶቻቸው እኮ ሽፍታ ናቸው። አባታቸው ወይም ደግሞ አያታቸው ሽፍታ ናቸው። ሽፍታ በኃይል የሚኖር አትሳደብ፣ ሽፍታ ነው። ስድብ አይደለም። የመሳደብ ባህሪ ያለው ሰው መልክ ሽፍታ ነው ማለት ኃይለሥላሴ ሽፍታ ነው ማለት ወይም ደግሞ መለስ ሽፍታ ነው ማለት ስድብ አይደለም። ቢሆንም ስራቸው ነው፣ ስማቸው ነው። እቺን ሀገር ለኛ ሲያስተላልፉልን በደም ነው። በደም ሲያስተላልፉ የእናንታቸው የተላለፈ መሬት እንድንከፋፈል ሳይሆን የራሳችሁ ግዛት ብቻ ነው እንጂ የኛ ግዛት አይደለም። በነገራችን ላይ አባታቸው ያሳሳለፋቸው የሚናከስ ውሻ አይቶ የሚባለው ስለ ጨዋታ ምን አመጣው? እንገነጥናለን። አባቶቻችሁ ያሳሳለፋቸው ጎንደርና ጎጃም ነው እንጂ ከኢትዮጵያ ፍንፍኔ ወይም ደግሞ በእርግጠኝነት ባሌ ወይም ደግሞ እርሻ አይደለም። በእርግጠኝነት አንድ ነገር ልንገርህ፣ ወይም ወለጋ እንደማመጥ በእርግጠኝነት አንድ ነገር ልንገርህ፣ ከድሮ ኢትዮጵያ ከአማራ ኢትዮጵያ ማንም መገንጠል አይችልም።
ማንም አይገነጠልም። አማራ አዎ ከአማራ ጋር እኮ ግንኙነት የለንም። እኛ የራሳችን ግዛት አለን፣ ሀገር አለን። እኛ ከአማራ ኢትዮጵያ ይሄ ማለት እቺ ኢትዮጵያ የአማራ ናት፣ አማራ ደግሞ የኢትዮጵያ ነው። ኢትዮጵያ ውስጥ ያለው ብሔር ብሔረሰብ እንዳለ እሱ ኋላ ቀር አስተሳሰብ የአማራ ኋላ ቀር አስተሳሰብ ነው። ያው አማራ ኢሊት ቆሻሻ ሀሳብ ነው። ኢትዮጵያ የሚባለው እኛ የምናውቀው ኦሮሚያ ነው። አንድ ስቴት መገንጠል ብችሉ እንኳን በሀሳብ እንጂ ምንነት መሬት ላይ የሚፈጠር ነገር አንድች ነገር የለም። ይሄንን እኛ መገንጠል ፍላጎት የለንም። ምክንያቱም ለእናንተቱ ብዬ ሳይሆን ትንሽ ብሔሮች አሉ ይጎዳሉ ብለን የምናስበው ብሔሮች አሉ። ትንሽ ብሔሮች በጣም ጥቂት የሆኑ እነሱ ለነሱ ብለን ነው እንጂ ዛሬ ከፈለገ ዛሬ መገንጠል እንችላለን። እኛ ሀገራችን ማለት ነው የራሳችን ግዛት ወስደን መሄድ ከፈለገ ጥያቄ በነገራችን ላይ የተነሳው ከዚህ በፊት በጣም ከዚህ በፊት ነበር። ብትችሉት ኖሮ ትገነጠሉ ነበር። አትችሉም። እኛ ኦሮሞዎች ናቸው መገንጠል ማንችለው። እቺ ሀገር ኢትዮጵያ ናት። ኢትዮጵያ ደግሞ የአማራ ናት። አማራ በህይወት እስካለ ድረስ ማንም ከኢትዮጵያ መገንጠል አይችልም። ማንም ደግሞ የአማራ ኢትዮጵያ ጎጃምና ጎንደር ነው አባቴ። ወይም ባሌ አይደለም፣ ወለጋ አይደለም፣ ወሎ አይደለም፣ ሀረር አይደለም።